ሴትነት ሚስትነት ምን ማለት ነው የሚለውን ደግሞ ለማግባት ከመሮጥ ይልቅ መጀመሪያ ሚስት ከመሆኔ በፊት የሚስትነት ድርሻ ምን ይመስላል ራስን ከመውለድ ይነሳል። እንደኔ ሚስት ራሴን ሳልወድ ባሌን ልወድ አልችልም። እኔ ሰላሜን መጠበቅን ከመጠበቅ ይነሳል። ሰላም ከሌለኝ ለማንም ሰላም ልሰጥ አልችልም። እነዚህን ነገሮች ራሳችን ላይ እንስራ። ብዙ ጊዜ ስለ ሴቶች የምሰራውን ነገር ካያችሁ ታምታ ሊትል ቢት ሴቶች ላይ ለምን ራሳችንን ዊ አር ኖት ፐርፌክት። ሶ መጀመሪያ ሌላው ፓርት ጋር ከመሄዳችን በፊት ምንድን ነው ማድረግ የምንችለው? የራሳችንን ሪያክሽን የራሳችንን ባህሪ ቼክ ማድረግ እና መቀየር እንችላል። የሰውን ግን አንችልም። ሶ ራሴ ላይ ሰርቼ ኢንቫይሮንመንቱ ባይመቸኝ I can move out አይደለ? I have an option either to stay የማይመች ኢንቫይሮንመንት ወይም ደግሞ መውጣት ውስጥ እችላለሁ። መውጣት ደግሞ እችላለሁኝ። ግን ሌተስ ቢ ጉድ ለራሳችን ለማንም ሳይሆን ለማንም ሰው መልካም አይሆንም። ለራሱ መልካም ካልሆነ ለማንም መልካም አይሆንም። ለራሱ ጤናማ ከሆነ ለማንም ጤንነት ሊሰጥ አይችልም። ደስተኛ ያልሆነች ሴት በህይወቷ ለአንተ ደስታ ልትሰጥ አትችልም። ሶ ራሳችንን ከመኮፈስ ይልቅ ፐርፌክት ነን ከማለታችን በፊት ድክመቶቻችን ላይ እንስራ። ፐርፌክት አይደለም፣ ሰዎች ነን። ዘዛኛው ሳይድ ደግሞ ሰው አር ጉድ ብለኸው ዩ አር ጉድ ስትለው ምን ይላል መሰለ? በአንተ ላይ ያለውን እንትን ማጠልሸት ስለማይፈልግ መልካም እንኳን ባይሆን ያሆነ ሰው አኗኗሩ ከዛ በኋላ ያንን ኢሜጅ ማጥፋት አይፈልግም። ሶ ወንድ እንደዚህ ማድረግ እንዲህ ነው። ኦፍኮርስ አሉ እንደዛ የሚያጠፉ እኮ አሉ። እንደዛም ደግሞ መልካሞች ደግሞ አሉ። ስለ መልካሞቹ ብለን የሚያጠፉትን ደግሞ ምንድን ነው አንተዋቸውም። የሚያጠፋውም ይቀጣል። መልካሙ ግን የወንድ ምሳሌ ልናደርገው የሚገባው እሱ ነው። ኢቴክስ ወርክ ኢቴክስ አሎት ኦፍ ኢፈርት መልካም ሰው ለመሆን መልካም ሴት ለመሆን መልካም ወንድ ለመሆን። ሶ እነሱን ክሬዲት እየሰጠናቸው ዩ አር ዱይንግ ጉድ እናመሰግናለን እያልናቸው ሌላው ደግሞ እንዲሰራበት ኢንዳይሬክትሊ ምን እንነግረዋለን ማለት ነው አይደለም። እኔ እንደዛ ነው የማስበው። ሶ የማህበረሰቡን ፖዘቲቭ ሳይድ እኔ ለምሳሌ መንሱሬ መጥቼ አንተ ጋር ኦ ማይ ጋድ አንተ ሰውዬ ብልክ ከዛ ኔክስት የምናገረውን ቃል ትሰማኛለህ? እንዲ አሰማኝም እኮ አንተ ሰውዬ በጣም ነው የምታምረው ብልህ ራሱ አንተ ሰውዬ የሚለው ቃል ይቀርብሃል። ኦ መንሱሬ እንዴት ነው ወንድሜ? በጣም ዩ አር ጉድ ፐርሰን፣ በጣም መልካም ሰው፣ ትሁት ሰው። ግን እችን ነገርህን ግን ትንሽ ነገር ብትቀይራት ብለህ ደስ ብሎ ያቺ ነገር ላይ ለመስራት ኢንካሬጅ ትሆናለህ ማለት ነው። ይሄ ነገር ነው እኛ ላይፍ ውስጥ የቀረው። እኛ ማህበረሰብ ውስጥ ሰው እንደ ሰው ፐርፌክት አይደለም። ስላጠፋ አንድ ቀን ስላጠፋ 30 ዓመት መልካም የሆነልኝ ሰው መጥፎ ነው አልለው። 30 ዓመቱን ነው ማየት ያለብኝ፣ ሰውነቱን ነው መረዳት ያለብኝ። ኦኬ እንደዛ ብዬ ስለማስብ ነው። አይ ሆፕ ቀስ በቀስ ይሄ ነገር የተስፋፋ ይሄድና ሁሉም ራሱን ማየት ይጀምራል ብዬ አስባለሁ። መልካምነት ግን ለማንም አይደለም፣ ለራስ ነው። መልካም ሴት በሆነ እኔ ለራሴ ነው፣ ለባሌ አይደለም፣ ለእናቴ አይደለም፣ ለልጆች አይደለም፣ ለእኔ ነው መልካምነት። ስለዚህ መልካም እንሁን፣ ቀና እንሁን። እንደዛ ነው ምለው በጣም ቴንኪዩ እና መንሱርዬ ስላስገባኝ ደግሞ በጣም አመሰግናለሁ ወንድሜ። ቴንኪዩ ሶ ማች። ምንም ችግር የለውም። በጣም ጥሩ አመለካከት አሉኝ ከምላቸው ሰዎች መሀል ትንኛ ግን ቃላት ሞሪ በላው እስካሁን ድረስ የነበረ አይዞህ ለምደነዋል። አይዞህ ኢትዮጵያ ምንቀነቀጫ ከሆነ እንደ ምንቀነጥሰው ምን አባቱ ምን ልልሽ ፈልጌ ነው የኔ እናት፣ እውነቱን ለመናገር በጣም ብዙ ሴቶች እዚህ ቲክቶክ ላይ ስርዓት በሌለው መልኩ ኢትዮጵያዊነታቸውን፣ ባህላቸውን፣ ማንነታቸውን ዝቅ በሚያደርግ መልኩ ጌም እየተጫወቱ ብዙ መጥፎ ነገር ሲያደርጉ እናያለን። which is wrong። ከባህል የወጣ ፈጣሪ ጋም ሊያጋጭ የሚችል ባህል ጋም ሊያጋጭ የሚችል እናት አባት ሳለኛ እናታችንን አባታችንን በጣም እናከብራለን። የፈለገ ቢሆን ስላንቺ ሚዲያ ላይ ኮሜዲሽ እንደዚህ ተናገረች፣ ሚዲያ ላይ ኮሜዲሽ እንደዚህ አይነት አለባበስ ለብሳ ታየች፣ ምን ሆነሽ ነው፣ እንዴት ነው ያሳደግሻት ልጅሽን የሚሏት እናትሽ ጓደኞች ቪዲዮውን ቢያዩ እናትሽ በእነሱ ቢነገር ምን ያክል በህይወት እያለች አንገቷን ሊያስገፋት እንደሚችል አስብ። አንቺ ግን ከዛ ሁሉ የወጣች ሴት ነሽ። ቢያንስ ተማርች ሴት ነሽ።
በቃ ያለውን የሆነ ነገር ሼር ባደርግ ለሰው ብለሽ ነው የመጣሽው። ሪሊ አፕሪሺየት በጣም ብዙ ጊዜ ቪዲዮዎችንም አየዋለሁ። በጣም ደስ የምትይ ልጅ ነሽ። ከዛ በተረፈ ግን እኔ አሁን አላገባውም እና ላገባ ነው። እንዲያው ካጥና ታያ ምን አይነት ሰው ብመርጥ ይሻላል? ይሄን መልሽልንና እኔና ገኒ አንድ ሀጃ ስላለን ስለምናከብርሽ ነው ያስገባንሽ። ሌላ ጉዳይ ይዘን ይሄን መልሽልንና ትሄጃለሽ። መንሱሬ ለመንሱሬ የምታስፈልገው ሴት አለች፣ ለገኒ ደግሞ ሴት አለች። ደግሞ ለቅንነት ደግሞ የሚያስፈልጋት ደግሞ እንደዚህ አይነት ሴት ማግባት አለብህ ማለት ለእኔ አያወጣም። ራስህን በደንብ ካውቅ ለአንተ የምታስፈልግህን ሴት ታውቃለህ፣ ክፍተትህን ታውቃለህ። ሴት ልጅ እኛ የእናንተን ክፍተት ልንሞላ ነው የምንመጣው። ኖርማሊ ሴት ልጅ ምን አይነት ኳሊቲ ይኖራት ብትለኝ ለእኔ ራሷን የምትወድ ገባ፣ ለራሷ ቦታ ያላት በህልሟ ብትሆን ደስ ይለኛል። ነገ ኃላፊነት ትዳር ትልቅ ኃላፊነት ነው። ከዛ በኋላ ግን ኤግዚስት ማድረጓ እንዳታቆም ፈልጋለሁ። ከወለደች በኋላ ምን ካለች በኋላ ብዙ ጊዜ ሴት ልጅ ዲስአፖይንት የምትሆነው ህይወቷን እየጠላችሁ የምትመጣው በዛ ውስጥ ስለምትጠፋ ነው፣ ህልሟን ስለምታጣው ነው። እና ሺ ሃዝ ቱ ቢ ፋይተር እና ለአንተም ደግሞ ኢንካሬጅ የምታደረግ ሴት ናት። ፖዘቲቭ ግን ሁሌም ፖዘቲቭ ልትሆን ይገባል። ሁሌም ሰላሟን የምጠብቅ ሴት ያስፈልጋል። እና እንደዛ ሲሆን አንተም እቤትህ ስትመጣ ፈገግ ብላ የምትቀበል የኔ ጌታ ብላ የምትቀበል የአንተን ቫሊዩ የምታቅ ትዳርን ለምን እንደምትፈልገው የምታቅ ሴት ትሆናለች ብዬ አስባለሁ። ግን ራሷን መውደድ ግድ ነው። ራሳችን መውደድ አለብን። ማንም ሰው ከመውደዱ በፊት እኛን ራሳችንን መቀበልና መውደድ አለብን ብዬ አስባለሁ። መንሱርዬ ስላስገባኝ አመሰግናለሁ። ገኒ ቴንክ ዩ ሶ ማች። ጉድ ላክ መንሱር። እናመሰግናለን። ኦፊር ራፉንጁ ዲን ኬነ ብቻ ከንቱ ቀም ዲን ኬነ ራኑ ጎራ አመንታ ኬሰን ገጌፈዳ ባካ ዲን ኬነ ቱቀመት ወላሂ ቢላሂ ኢንዱምና ዱራ ሐላከም ከነ ቶልቻ በሬቺሳ ይትኑ ሂማ ከነ ይትኑ ሂምተን ወሊገለ ከናምቲ ታናን አባው ፊፈደ ረቢን ቀጀልቸ ያዲ በየሽ አባው ፊፈደ ቀጀልቸ አባው ፊፈደ ጀልስ ኑ ከነ ሁንደ ኬሳን ቀም ገሩ በካ ዲን ኬነ ቱቀሙት bakka diin keenna haasahamutti an akka kiyya ruhiiti yetana dura kennuu barbaada. Anaa wajji namni ruhiiti hin kennina jettan laayikiin na wanni jira. Asii bakka dhaabadhu kana rabbi nan baasin. Diin kana bar kanaafatti har'a itti taphannu kaleessa abbi. Soofaa irra teettee naasofne diin kalee dhiirti. Barcumaa kaayattee naasofne kalee dhiirti. Tishartii jijjiirattee mudawwara kudhan hojjettee naasofne kalee dhiirti. Itti beeloftee dhagaa gara hidhattee haasofte diin kanaaf kalee. Har'aan biratti anaaf si biratti qorraacii hanqate peestaalii hanqate quraanni ciccirame masgidni gubate waa hedduu taane waan taane mara nu dhiisa maal teene diini nutu diintu nuuf ta'e malee nuti diinii fonni taanen jiru nuti diinii fonni raawwannen jiru ofiif raawwanne ofiif taane malee diinii fonni taanen jiru mudawwara jijjiiranne ittiin ijaaranne ittiin dubbanne ittiin karanne ittiin mul'anne nuti diiniif hin taane diinitu nuu ta'e diin nu baate. Inshallah. Diin nu baate nuti diin hin baanne nurratti ciccire. waan hedduu jira, geemaa jira, waan itti qosan ajandaa adda hedduu jira. Garuu when it comes to our religion ajandaa kana godhatanii waan itti taphatan hin jiru. Namni biraa kana fudhatee waan biraa godha. We need to have accountability fi responsibility hin jiraachuu qaba. If jijjiiru namni diina jijjiiru mirga isaati. Garuu diinatti moqosuu fi diina arrabsuu xiqqeessu mirga hin qabu. Kanarratti asirratti